ሄርሜላ አበደች ለምን አበደች የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። በጣም በሚገርም ሁኔታ እንግዲህ እንደሚታወቀው ዴቭ እና ቡዜ የሩታ ደጋፊዎች ከሩታ ጋር ነበር የሚሰሩት፣ ከሩታ ጋር ነበር አብሮ የሚኖሩት ማለት ነው። ነገር ግን ዛሬ ተገልብጦ አንቺን አንፈልግም፣ ካንቺ ጋር መኖር አንፈልግም፣ ያንቺ ነገር በቃም በማለት ወደ ሩታ ተመልሷል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ እንደሚታወቀው የሷ ተላላኪዎች ነበሩ ቡዜና ዴቭ ማለት ነው። የሄርሜላ ተላላኪ ነበሩ። ዛሬ ግን አንፈልግም፣ ካንቺ ጋር መኖር አንፈልግም ሲሉ ወደ ሩታችን ወደ እንቋችን ተመልሰዋል ማለት ነው። በጣም ደስ የሚል እውነት ለመናገር ከሆነ እውነት ያለው እንግዲህ እንደሚታወቀው ሩታ ጋር ነው፣ ሀቅ ያለው ሩታ ጋር ነው። ፍትህ የሚያስፈልገው ለሩትዬ ነው። ስለዚህ ከሩታ ጋር መሆናቸው በጣም ደስ የሚል ነገረው፣ ትክክልም ነው ደግሞ ያደረጉት ማለት ነው። ሄርሜላ እንግዲህ እንዴት ነው እኔን ትተው የሚሄዱት? እንዴት ነው ከኔ ተለይተው የሚሄዱት? መሄድ የለባቸውም ስትል ተናግራለች። በጣም የሚገርም ነገር ነው። ዴቭም እንግዲህ አስጠንቅቋታል። ሁለተኛ አጠገቤ እንዳደርሺ ካንቺ ጋር ራሱ እስከዛሬ መሆኔ በጣም አጥፍቻለሁ፣ ትክክል አላደረኩም ሲል ተናግሯል። ደግሞ እውነቱን የተናገረው ማለት ነው። ሀቅ ያለው እውነቱ ያለው ሩትዬ ጋር ነው። በጣም ደስ የሚለው ማለት ነው። የሩትዬ ሀቅ እንደዚህ ሲወጣላት፣ የሩትዬ እውነታ እንደዚህ ሲወጣላት፣ የሩትዬ እውነት እንደዚህ ሲወጣላት እኛም በጣም ደስ የሚለን እውነቱን ለመናገር ከሆነ በጣም ነው ደስ የሚለው። እነሱም ትክክለኛ ነገር ነው የወሰኑት ብዬ አስባለሁ፣ ቡዜና ዴቭ ማለት ነው። ሩታም እንግዲህ በጣም ደስ ብሏታል። ሀቅ እኔ ጋር ያለው ብላ ደስ ብሏታል ማለት ነው። እኔ አልናገርም እንጂ ሁሉ ነገር ሀቆች ያሉት እኔ ጋር ነው ስትል ተናግራለች። እኛ እንቁ የኛ ጀግና ሩታችን ማለት እንፈልጋለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንደረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።